ዳንኤልን ትናንትና ነው የምታውቂው ሀይሚ፣ ሊያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው። እንዴት ነው የምትከራከሪለት? እንዴት እሱ ነው ግረሽ ብሩክን እንትን ትያለሽ? ሊከራከርለት ያረጋኝን ነገር መጀመሪያ ተመችታኛለች ስላለ ለብሩኬና እንዳንቺ እንደ ቅርበታችሁ ቢሆን መልሰሽ ሁላ ልታገኘው ይገባ። ምን አደረገ ዳንኤል? ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ። አንቺ ማንንም አይደለሽም ከዳንኤል ህይወት ውጪ መውጣት ስፈልግ ነው የምወጣው። እሱ ከፈለገ ትውጫለሽ። ሃይ ጋይስ እንዴት ናችሁ? ሶሲ ነኝ። አማረብኛ ተለወጥኩባችሁ አይደለ? የእናንተ ክፋት የእናንተ ስድብ ሶስናን ቆንጆ እንዳትሆን የሚያደርግ መስሎ በጣም ስህተት። ታንክስ። አሁን ለማንኛውም የመጣሁት ለቁም ነገር ነው። ብዙዎቻችሁ አይቻችኋለሁ ኮሜንታችሁ ምናምን ነገር ምንም ነገር አልናገርም ከዚህ በኋላ። ዛሬ ሃይማኖትን ጠርቻታለሁ። ለምን ብላችሁ ከዛ ኦሬዲ መልሱን ታቆታላችሁ። ማን ስለሆነች ነው ስለ ዳንኤል ያገባኛል አያገባኝም ከዳንኤል ጋር የሚፈላለጉ ከሆነ እውነቱን ትንገረኝ። እኔ ሙቭ ኦን ላርግ ሉጣ ከህይወታቸው ሁለቱን እንዳረብሻቸው ገባችሁ ራይት። እኔ ግን እዚህ ጋር ለማድረግ እየሞከርኩ የነበረው ከቡቡና እኔና ቡቡ ሆነን ማለት ነው ሃይሚና ቡቡ እንዲመለሱ እኔና ዳኒ እንድንመለስ ነበር አይዲያው ማለት ነው። ገባችሁ ራይት። the whole concept የምንገናኝ የነበረው እንዲመለሱ ነበር ከቡቡ ጋር። ግን እሷ ፈቃደኛ አልሆነችም። ምናልባት የጀመረችው ነገር ካለ አላውቅም፣ እርግጠኛ አይደለሁም፣ አልተነገረኝም፣ አላየሁም። እስካላየሁ ድረስ እንደሷ ስም የማጥፋት ችግር ስለሌለብኝ ስሟን አላጠፋም። እኔ ጨዋ ነኝ። ወዛው አላደረገው አረክቢ ችክ ምን ላይ ነሳ አይደለም። ገባችሁ ራይት። ሶ ያ ለዛ ነው አንድ የሚመጣሁት። በመቀጠል ደግሞ ምን ልላችሁ እችላለሁ? ምንም ልላችሁ አልችልም። ደክማችሁኛል። ባይዛው በጣም ነው ደከማችሁ። እንደዚህ ጨቅጫቃ ናችሁ እንዴ? ደግሞ ስድባችሁን አይሰደብም የሰው ልጅ እንደዚህ ባይዘው። እውነት ክብራችሁን ዝቅ ታደርጋላችሁ እንደዚህ ለማን ብላችሁ? እኔ እኮ በእናንተ ህይወት ውስጥ በመጣም ብቀርም ይሄን ያልጠቃሚ ሰው አይደለሁም። እንግዲህ የኔ እዚህ ጋር መቆም የኔ እዚህ ጋር እንደዚህ አምሮ መታየት እንደ አሸብርቆ ማየት መታየት እናንተን ሊያቃጥላችሁ አይገባም። ቢሆን ያርግላት ነው የሚባለው። ገባችሁ ራይት። ግን ሶስና ቁምጣ ለበሰች ሶስና ቀሚስ ለበሰች። እኔ ህይወት ላይ ምንም አይቀይርም። ያቺ በጣም ቆንጆ እንደሆንኩኝ ምንም ብታረጉ ሶስና ህይወት ላይ ትንሽ ቅንጣት ነገር አጨምሩ። ግን እናንተ ለምን ጨጓራችሁን ታሳምማላችሁ? እኔ እንደሆንኩ አላርፍም፣ አቃጥላችኋለሁ። ተውኝ በቃ ወይ ልተዋችሁ የምር ብቻ አንዳንዴ ይውላችሁ ዝም ብዬ ሳየው ስመለከተው ነገሩን ሁሉም ነገር ያስቀኛል። ይሄን ያህል ጥፋቱ ትልቅ ነገር አልነበረም። አሁን ሳስበው ጌታን ትልቅ ጥፋት ፕራንክ ማድረጋችን ብቻ ነበር የኛ ጥፋት የነበረው። ፕራንክ አረግን፣ አልተረዱትም በእኛ መንገድ፣ ተለያየን ማለት ተጣላን። ከአንዴ 4 ጊዜ 3 ጊዜ ቅርሳ ስንጠይቅ እምቢ ተባልን። እሺ ይሁን ስንል አሁን ዳንኤልና ሃይሚ አንድ ላይ ወገኑ። እኔ እኮ በጣም ነው የሚያስቀኝ። ጭራሽ ዳንኤል ተመታ። ለምን ዳኒ ላይ እጅን ታነሳለህ? ይመለካ አይባልም። ሃይሚ ያለ ስሙ ስም ሲሰጠው ብሩክን ምንም አላልሽም አልነበረም? ለምን ስለ ዳንኤል ምን ያገባሻል? ጌታ ምን ያገባሻል? በቅርብ ነው የተዋወቃችሁት። ከዚህ ቀደም ነገር ካለም ማስረጅ በአንድ እንዲሆናችሁብኝና እኔም ግራ ገባኝ። አንቺ ሰው ለመግባባት ትንሽ እማቸኩኝ ሰው ነሽ፣ ረጋ ያልሽ ሰው ነሽ። ዳንኤልም ሰው መግባባት ይሄን ያህል አይደለም። እንዴት ተግባብታችሁ በአንዴ እኔ እረስቼላችሁ መስራችኋል? ጌታን አልረሳሁትም። ዳንኤል ላንቺ ስሜት አለኝ። ሪሊ ስሜት አለው ሪሊ። ይሄንን እያወቅሽ ከዳንኤል ጋር ቆምሽ አብረሽ ኢንቴንሽኑ ሌላ እንደሆነ እያወቅሽ አብረሽ ሆነሽ እኔ አላቅም ሃይሚ እውነት ምን እንደምብልሽ ጌታ በጣም ነው የሚገርመኝ ኤቭሪቲንግ። ግን እስቲ ይሁን ልጠብቃትና ያለውን ነገር ከሷ በሰማ ባይ ነኝ እኔ። ሃይሚ አንድ ጥያቄ አለኝ። ጌታን ማነሽ እምልሽ ማነሽ ስልሽ ስለሆነች ነው ሃይሚ። እኔ 4 አመት ሙሉ አብሬ ነበርኳትን ሴት ባንዴ እንደዚህ ሊቀየር ይቻላል? ሲጀመር ከሃይሚ ጋር የሆነ ነገር ብትጀምሩ ወይም ደግሞ ማለት መጀመር ብዬ አልወስነው፣ ምክንያቱም አላየሁማ። ግን የሆነ ነገር ብታስቡ ነው እኛ እንደዚህ የምታደርጉን። ጌታን በጣም ነው የሚደክመው። ባይዘው ቀን በቀን መጨቃጨቅ፣ ጭቅጭቅ። እኔ ራሱ እንደዚህ ያልነ በሞላ ያልኩ ነበርኩ ስመጣ ከሳውኛው
ጭቅጭቅ ነው። ግን ላይክ ሃይሚ የምሬን ነው ብልሽ ላይክ አላቅም ምን ብዬ እንደምጠይቅሽ ራሱ ግራ ገብቶኛል። ለምን እንደጠራውሽም እርግጠኛ አይደለሁም። ግን አይ ጀስት ዋና ነው እስከዛሬ እንትን ነበር ምክንያት ነበር እየፈለጋችሁ የነበራችሁት አንቺም ዳንኤልም ምክንያት ነበር። በአንዴ ሙቫን ሳርገሽ ቢሆን አልፈጠነብሽም ሁሉ ነገር አብራችሁ ክፉ ደግ ካየሹ ሰው ጋር እንደዚህ እንኳን ሳታወሪ እምልሽ ይሄን ያህል ቅርበት ምናምን ነገር እንትን ሳይ ዛሬ ተነስተሽ ዳንኤል ስሜት አለኝ ላንቺ አለሽ። እንዴት አትቆጩም? እንዴት ሳትናገሪው? ማርያምን ሌላ ኢንቴንሽን እኔ አላቅም እኔ በአካል አግኝቼሽ እኔ እንጃ ሁሉ ነገሩን ብታስረጂም ባይ ነኝ። ምክንያቱም እኔ ሰልችቶኛል፣ ደክሞኛል፣ ጭቅጭቅ አልፈልግም። እንዴ ለማን ብዬ ነው የምጨቃጨቀው? ቡቡንም ለዛ ነው ያልጠራሁት ዛሬ። ምናልባት እሱ ሲመጣ እኔና እሱ አብረን ስንመጣ ሜቢ ንዴት ላይ ካለሽ ብዬ ስላሰብኩ ነው እንጂ nothing else። ግን ኢሜጅ ጊዜው አልሄደም መቻለ ፋፍታ ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ አማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ አማታ ጊዜው አልሄደም መቻለ ፋፍታ ዛሬም ደህና ነሽ? ፈገጋቲ ፈገግ ብያለሁ። ከዚህ በላይ እንዴት ነሽ? ለምን ነበር የጠራሽኝ? ግልጽ አልሆንልኝ ነገር ስላለ ግልጽ እንድታረጊልኝ። እሺ ከካሜራ ጀርባ ማውራት እንችላለን፣ ግን የኔ ጥያቄ ብቻ አይደለም የአብዛኞቻችን ጥያቄ ስለሆነ ነው እኮ። እንደኔ ከካሜራ ጀርባ ብናወራ ደስ ይለኛል። እንደኔ ምንም ይሄን ያህል ከባድ ጥያቄ ስላልሆነ ብታወሪም ኢትስ ኦኬ አንለስ ሌላ ነገር ካለ ያን ልጠይቅሽ ነው የመጣሁት። ሃይሚ አይቼዋለሁ፣ ቪዲዮን አይቼዋለሁ፣ ፖስት ኤቭሪቲንግ አይቼ ልጠይቃት አልጠይቃት ከራሴ ጋር ተጣልቼ ተከራክሬ ነው የመጣሁት። ምንድነው የምትጠይቂኝ? ቪዲዮ ላይ እንዳየሽው ነው ሁሉም ነገር፣ አዲስ ነገር የለውም። እንግዲህ እንደምታዩ ነው ሁሌ ጸብ ነው። እሺ አቆስልኩ ነው የምልሽ፣ ጸቡን ለመፍታት እኮ ነው። አንደኛ ከዳንኤል ጋር ምንድን ነው ያለሽ? ሁለተኛ ደግሞ ዳንኤልን ትናንትና ነው የምታውቂው ሃይሚ፣ ሊያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው። እንዴት ነው የምትከራከሪለት? እንዴት እሱ ነው ግረሽ ብሩክን እንትን ትያለሽ? ጌታ ማለት የተከራከርንበትን ግን እንትና አይተሻል ይልሽ። እኔ መጀመሪያ በደንብ ገብቶኛል። ልከራከርለት ያረጋኝን ነገር መጀመሪያ ተመልተሻል። ተመችታኛለች ስላለ ሃይሚ እግዚአብሔርን እንደዛ አይደለም ያንቺ መረዳት አይደለም ይልሽ። እንደዛ ቢልሽ ማለት እንዳንቺ ቢሆን እንደ ብሩኬና እንዳንቺ እንደ ቅርበታችሁ ቢሆን መልሰሽውላ ልታገኝ ይገባ። ምን አደረገ ዳንኤል? ምን አደረገ? እስኪ ንገሪኝ። አይደለም ምን አደረገ? ክፍተቱን እየተጠቀመ ነው ሃይሚ። የፈጠረውን ክፍተት እየተጠቀመ ነው እኮ። ስለራስሽ ሰው ካሜራ ደቅሽ ድዝ ማውራት አይከብድም። ስለኔ ብዙ ነገር ሲናገር ምንም ነገር ያልኩት ነገር የለም። እና ደግሞ ይሄን ያህል ስድብ አይደለም እንትን አይደለም እየተናገርኩት ያለሁት። I'm just feeling the fact እውነታውን ነው እየተናገርኩ ያለሁት። ገባሽ አይደለ? በዚህ በስንት ጊዜ ውስጥ ባንዴ ምንድነው ያላችሁ ቅርበታችሁ ምንድነው? ምን ሊኖረን ይችላል? ሶሲ ምንድነው የምታወሪው? አልገባኝም። ይሄን ለመጠየቅ ነው ዛሬ ጠራሽ? ይሄን ለመጠየቅ እንዴት እኔ አላውቅም። ብቻ እንዴት ኤክስፕሌን እንደማደርግልሽ ውስጥ ያለውን ግን ላይክ ምንድነው ያላችሁ ግልጽ ስፔሲፊክ አድርገሽ ይኸውልሽ። ከዳንኤል ጋር ምን ጀምራችሁ? ከዳንኤል ጋር ምንም ነገር የለኝም። እሱን ከሆነ ማወቅ የፈለግሽው ማለት ነው። ግን እንደ ሰው ግን ዝም ብላችሁ የሆነ ሰው ላይ ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ ገባሽ?
ይሁን እንደመጣላችሁ ዝም ብላችሁ ሰው ላይ አፋችሁን ለመክፈት አትሞክሩ። መቻፌን ከፈትኩ። አንቺ ላትከፍቺ ትችያለሽ፣ ግን ብሩክ እየተናገረ ያለው ብሩክስ የማንም ምናምን እያለ ነው ሲያወራ የነበረው። ገባሽ? ዳንኤልስ ምንድነው የተናገረው? እኔ ዳንኤል ስለተናገረው ነገር አይደለም፣ በሰዓቱ እኔ ላይ ስለሆናችሁበት ነገር እናንተ ደግሞ ለፈጠራችሁ ስህተት አዎ ብዙ ነገር ተናግሯል። ሲቀጥል እልህ ውስጥ ተጋባብተው ብዙ ነገር ምን ሞከራል ለመፍታት ነገሮች። እኛ እኮ ይቅርታ አድርገንላችኋል፣ ግን ከህይወታችን ውጡ ነው እኮ። እኔ እኮ ያልኳችሁ ከህይወቴ ውጡ እኮ ነው ያልኳችሁ። ማለት በቃ አልፈልግም። ህይወታችን ከማን ህይወት አሁንም ራሱ የምትረጅበት ነገር በጣም የሆነ ደስ አይልም። ኦኬ፣ ግን ከማን ህይወት ከፈለግሽ ከዳኒ ህይወት መውጣት ትችያለሽ። አንቺ ፍላጎት ነው። ከኔ ህይወት ግን እንድትወጡ ፈልጋለሁ። ገባሽ? አንቺ ማንንም አይደለሽም። ከዳኒሉ ህይወት ውጪ መውጣት ትፈልግ ነው የምወጣ። እሱ ከፈለገ ትውጫለሽ። ገባሽ? ፍላጎቱንም ነግሮሻል። ልክ እኔ ከብሩኬ ህይወት እንደወጣሁት ማለት ነው። ፍላጎቱንም ነግሮሻል። ከፈለገ ነው ያልኩት እንጂ ይፈልጋል አላልኩም። ገባሽ? አማርኛ አታውቂም፣ አትረጅም። እኔ ብዙ አማርኛ አልችልም ባይታው እንግሊዘኛ ጎበዝ ነኝ። ስለዚህ አስተርጓሚ ፈልገሽ እንግዲህ በአስተርጓሚ አዋሽ አስተርጓሚ አልፈልግ። ቀጥታ አማርኛ ነው የጠየቅኩሽ። ምንድነው አላማሽ? ማለት እኔን ለማናደድ ማለት ነው። በጣም ማይሆን ነገር እንድናገር እየገፋፋሽኝ ነው። እኔ ማንንም አላናደድም የኔ ቆንጆ። እዚህ ጋር ሊቭ እያደረኩ ነው፣ እየሞከርኩ ነው። ገባሽ አይደለ? ኤቭሪቲንግ ትቼ ለመሄድ እየሞከርኩ ነው። ግን ኦን ዲ አዘር ሃንድ አንቺና ዳንኤል ወግናችሁ እንደዚህ እምልሽ ለኔ ሴንስ አይሰጥም ብዬ ነው። እኔ ያላንቺ ሴንስ ሰጠሽ እኔ ምን አገባኝ? ከሁለታችሁ ከሆነ እንወጣለን። እኔ እወጣለሁ ራሴን ችዬ አወራለሁ። እኔ አንቺን ማን ተናገርሽ? ውጪ ብለንሻል። ግን እኛን ተውን በቃ ይቅርታ አድርገንላችኋል። ተውና አልኩኝ። እንተዋችሁ አብራችሁ። አልደነገጥሽም? ሙላ ምንድነው የምደነግጠው? ምን እኔ ሰርቄያለሁ ወይስ ተመችታኛለች ሲልሽ አልደነገጥሽም? ኧረ እባክሽ አለመደንገጤን በምን አወቅሽ? ወይስ ደንግጫለሁ ምናምን ብዬ? ምክንያቱም እንደኔ መረዳት የለሽ። ተመችታኛለሽ ማለት ምንም ይሄን ያክል የተለየ ትርጉም የለውም። እናንተ የሆነ ምንድነው ፈስ ያለበት ዝላ አይችልም ነው የሚባለው። ልክ እንደዛ ሆኖባችሁ እንጂ ምንም አዲስ ነገር የለውም። ተመችታኛለሽ በቃ ተመችታኛለሽ ነው። ገባሽ? እየተረችብኝ ነው ሶሲ። እኔ ምንም ነገር የለብኝም፣ የምንም ዝላይ የለብኝም። እየተረትኩብሽ ሳይሆን ግልጽን እየነገርኩሽ ነው። ግልጽ አይደለም የተናገርሽ። ልክ ነው አይደል? እንደዛ ነው የሚባለው። ካልተሳሳትኩ ቤተሰብ እንደዛ ነው አይደለ? መናገር ትችላለሽ። ለማንኛውም ማወቅ የፈለግሽው ዳንኤል ከዳንኤል ጋር ምንድነው ያለሽ? ምንም አይመለከትሽም ስለ ዳንኤል። ካሁን በኋላ ጌታ መውጣት ካለብኝም እኔ ነኝ የምወጣው፣ መግባት ካለብኝም እኔው እገባለሁ። ለሱ ግን ተደግፈሽ አትቆርቆሪ ማስሎሽ። አንቺ አልተናገርኩሽም ብሩኬን እንጂ አንቺን አልተናገርኩሽም። ቢሆንስ ያማታል። አንቺ ትናንትና ነው ዳንኤልን ያወቅሽው። እኔ ብሩክን መቼም ሊያውቀው እሱ አይመለከትሽም። ለረጅም ዓመት አውቀዋለሁ። ኦኬ፣ ለረጅም ዓመት ስለምታውቂው ነው እንደዛ እኔ ላይ የምትቀልዱት። ፕራንክ ነው ሃይማኖት፣ ፕራንክ ነው አይደለ? ፕራንክ ነው በጣም። ምን ነው አንቺ አንድ ቤት ውስጥ ብቻችሁን ተቀምጣችሁ፣ ግን አልጋ ላይ አይደለም፣ ግን አልጋ ላይ አይደለም። እሱ ካሜራ አለ። አትሊስት ሶሲ ምንድነሽ ማወቅ የፈለግሽው? ብሩክ መጥቶ ሶሲ ጸጉርሽ ላይ የሆነ ነገር አለ ብሎ አልነካ። ምንድነው ማወቅ የፈለግሽው? አልገፈተሽም፣ ነካውሽ። እኔ ቆንጆ አትንኪኝ እንዴ! ልደበድብኝ ነው? ምንድነው ፍላጎትሽ? እኔ ምንም ፍላጎት የለኝም። ጀስት ያለውን ነገር ግልጽ አድርጊልኝ። ስለ ዳኒ መቆርቆሪ ነው ያቃጠለሽ? ኦፍ ኮርስ ለምን አቃጠለኝ? ቆርቆርለታለሁ። ችግር አለ? እውነት? አዎ። አንቺ ምን አገባሽ? ኦልሬዲ እኮ ተለያይታችኋል አይደል? አልፈልግሽም ብሎሻል። ያኔ ለሱ መቆርቆር ምንድነው? እንደዚህ ያለው ክፍተቱን እየተጠቀምሽ ነው አንቺ። ክፍተቱን እንደተጠቀምሽ ማለት ነው ወይስ ክፍተት ፈጥረሽ አንቺ እንደተጠቀምሽ ማለት ነው? እኔ ምንም የተጠቀምኩት ነገር የለም። በራስሽ ልክ አታስቢ ሰው። እሺ አም ሶሪ። በራስሽ ልክ አታስቢ። እሺ በጣም እኔ ሳልሆን አንቺ ነሽ አፍሽን የከፈትሽው በማይሆን ነገር ጠርተሽኝ። ማይሆን ጥያቄ ምንድነው የምታወሪው? አም ጀስት አስኪንግ ያለውን ነገር እውነታውን ተናገሪ። እንደዚህ የሚያናድድ ነገር አለ? እንደዛ ከሆነ ምንም ነገር የለንም። አጭር አማርኛ ነው። ግን ከዳንኤል ጋር ችግርሽን መፍታት የራስሽ ችሎታ ነው። ስሙናት ያልጠራብሽ ከፈለግሽ እኮ ልንገርሽ። እኔ የጠየኩሽ ከዳንኤል ጋር ምንድነው ያላችሁ? ጀስት ቢ ሹር። ገባሽ አይደለ? እርግጠኛ ለምን ከዳንኤል ጋር ምን ሊኖረኝ ይችላል? ምናልባት ካለን ወደፊት እንግዲህ ሊኖረን ይችላል። ማን ያውቃል? እንግዲህ ፈጣሪ ያለው ነው አይደል የሚሆነው። ጭራሽ ወደፊትም አለው። ምናልባት ካሰብሽው እንደዛ ነው ሊሆን ይችላል። እስከዛሬ ግን እኔ ምንም የለኝም። እንግዲህ ከሱ ጋር 10 ተናግሬያለሁ። ከዚህ በኋላ ደግሞ መናገርም ግልጽ ማድረግም አይጠበቅብኝም። ሰው የገመተውን ሰው ያሰበውን ማሰብ ይችላል። ትፈልጊያለሽ ነው እንዲኖርሽ ተዛራሪ አማርኛ አይደለ?
ግድ ይመችሽ። እኔ ልጠይቅሽ የነበረው ላይ ኦኬ፣ ይሄን ጠይቀሽኝ ከዛ ከዳንኤል ጋር የሆነ ነገር አለኝ ካልኩሽ አንቺ ከብሩኬ ጋር ልትሆኚ ነው? ለምንድን ነው እንደዛ ነው የሚያስመስልብሽ? ስማም በየኔ ስንት ቆነጃጆች በሞሉበት ሀገር ሲጀመር ፕላን የለኝም በዚህ ሰዓት እና እኔስ ፕላን ያለኝ ይመስልሻል? እንግዲህ እሱን አንቺ ነሽ የምታውቂው። ፊውቸር ያሰብሽው አንቺ ነሽ። ቆነጃጅት ምናምን ነገር ብለሽ አንቺ ያጣጣልሽውን እኔ ማነሳልሽ ይመስልሻል? ማለት እኔ እኮ አይደለም ፊውቸር ያሰብሽው። እንደዛ ካስበሽ ነው ሊሆን የሚችለው ዳኒ። እንደዚህ የምትሆኚው በትንሽ ነገር እኔ ምን አስባለሁ? ምን አሰብኩኝ? ያሰብኩት እንዴት ታውቂያለሽ? አንቺ የኔ ልብ ነሽ፣ አንቺ የኔ አይምሮ ነሽ፣ አንቺ የኔ ምንድን ነሽ? አንቺ የምታውቂው ያሰብኩት ያለሽ ሃይማኖት ከዚህ በኋላ ማን ነው አንቺ? ያምሻኛ ነኝ እና ይሄን ነው ለማወቅ የጠራሽኝ ወይስ ለቀልድ ነው? ይሄን ነበር ለማወቅ የጠራሽ። ምንድነው ቅርጽ ምሳሌው እዚህ ጋር ማይሰራው ጥፍሬ ማይት አንችልም እንዴ? አመሰግናለሁ። ለምን ነው የምታመሰግነው? ስለነገርሽ ማወቅ ያለብኝ ምናልባት እኔ ይሆናለሁ በተሳሳተ መንገድ የተረዳሁት። ይቅርታ ሶሲ፣ ይቅርታ። ስለ ዳንኤል ምን አግብቶሽ ነው ያልሽኝ? ግልጽ አይደለም? ግልጽ ነው። ስለ ዳንኤል ልታወሪ ነው ወይስ ስለ ብሩክ ልታወሪ ነው? አልገባኝም። ስለ ዳንኤል ገባሽ? በቃ ነገርኩሽ እኮ አይመለከትሽም ማለት እሱን ወግነሽ ማውራታችን። እኔ ብሩክን እንደዚህ ሲነካም ብሩክ አላልኩ። ምን አገባሽ ማለት አንቺስ ምን ያገባሻል? እኔማ ስለተናገረው ነው። ብሩኬ ማይሆን ነገር በሱ ምክንያት ዳንኤል ብሩክን ሲናገረው እኔ ለብሩክ ወግኜ ተናግሬያለሁ ወይ? አይመለከተኝም። አልገባሁም። እኔ ለመውጣት እየሞከርኩ ነው፣ አንቺ ከዳንኤል ጋር እየተመለሽ ነው። እኔ ለመውጣት እየሞከርኩ ነው፣ አንቺ ከዳንኤል ጋር እየተመለሽ ነው። እሱ ገባሽ? አገባሽ? አገባሽ? በእናትሽ ይቅርታ። እንዴ ያማታል እንዴ? ተቆረቆርሽ። ዳንኤል ሲናገሩ ደምሽ ከፍ አለ። ምን ይሁን? ምን ጨርሹ? ምንድነው የምትፈልጉት አንቺና ብሩኬ ግን? አይደል ምንድነው የምትፈልጉት? አልገባኝም። ምንድነው ሰውን ዝም ብላችሁ ወንጀል ነው የምትፈልጉት? እዚህ ጋር ያለሁት እኔ ነኝ። አንቺ ነሽ የወነጀልሽን። ምንም ነገር ሳይፈጠር የወነጀልሽን አንቺ ነሽ። ገባሽ? አትሊስት እኛ ካሜራ ደቅነናል። አሁንም ስላለ ባዶ ቤት ያወራሽ ነው። ኦፍ ኮርስ ለምን አላወራም? አንቺ አልጋ ላይ ተገኘሽ። አልጋ ሶፋ ያው ነው። ምንም ላይ ልገኝ በቃ እሱ ከሆነ ማወቅ የፈለግሽው ምንም ላይ ልገኝ። ለነገሩ እኔ ነኝ ጥፋተኛዋ። መጥራት ይላስ አንቺ አስባል ምንም ነገር እንደዚህ እንደመመለሽልኝ እያወቅኩኝ መምጣቴ አንቺ ጋር ማለት ነው። የኔ ቆንጆ ተቸገርሽ። ልሂዳ ጨረሽ? ለምን ትሄጃለሽ? እሺ ሂጂ። ያንቺን ተረት ልስማ። ሂጂ። አይደለም ያንቺን ተረት ልስማ። ቆም አም ሶሪ። ምንም አይነት ተረት የለውም። ገባሽ አይደለ? ይሄ ጀነራል ነገር ነው እያወራ ያለሁት። ገባሻ? ጠየኩሽ አልሽ፣ ጠየቅሽኝ፣ መለስኩልሽ ያለውን ነገር። እኔ ከዳኒ ጋር ምንም አይነት ነገር የለኝም አልኩሽ። ታዲያ አንቺ ስለኝ አንቺ እንትን በቃ ምን አገባሽ? ምን በምን ታውቂያለሽ? እኔ ለምን ተከራከርኩለት? ሲቀጥል ደግሞ እኔ ካንቺ ጋር ለነገሩ አላወራም እንዴ? ስድብም አለው። እኔ ነኝ ለነገሩ ጥፋተኛ።